ታሪኩ የሚጀምረው ባርቲ የሚባል ከሰው ጋር የማይቀራረብ ልጅ እያሳየን ነው። ባርቲ የሚኖረው ከእናቱ ጋር ሲሆን ሆቴል ውስጥ ተቀጥሮ ይሰራል። በሆቴሉ ክፍል ውስጥ ካሜራዎችን ደብቆ የሰዎችን ንግግር እና ድርጊት ይከታተላል። ምክንያቱም ከሰው ጋር ስለማይቀራረብ የሚያደርጉትን እና የሚያወሩትን ከቪዲዮ ያየ ይለማመዳል። ምግብ እንኳን ከእናቱ ጋር ስለማይበላ እናቱ ምግብ አዘጋጅታ ደረጃ ላይ ታስቀምጣለች። እሱም የተቀመጠለትን ምግብ በካሜራ አይቶ ሄዶ ይወስዳል። ባርቲ ወደ ሆቴል ለስራ ሲሄድ እናቱ በመስኮት ትመለከታለች። ወደ ስራ እየሄደ ያለ መንገድ ላይ ከአለቃው ጋር ተገናኝቶ የማይመች ንግግር ይናገራል። ባርቲ ወደ ሆቴል ሄዶ ጠረጴዛው ላይ ትንሽ ጋደም እንዳለ ከረን የምትባል ሴት ወደሱ ትመጣለች። ከረን ፓርቲ በሚል ስም ክፍል አስይዛው እንደነበር ትነግረዋለች። እሷም ወደ ክፍሏ ከመሄዷ በፊት ክፍሉ አሪፍ መሆኑን ጠየቀችው። እሱም እንዲሁ ማስረዳት ስለሚከብድበት ከኮምፒውተሩ እያነበበ ስለ ክፍሉ ያስረዳታል። ከረን የለበሰችውን ጌጣጌጥ አይቶ ሀብታም መሆኗን ተገንዝቦ ወደ ተሻለ ክፍል ይቀይርላታል። ከረን ወደ ክፍሏ ስትገባ ባርቲ በድብቅ ካሜራ ይከታተላታል። ከረን አልጋ ላይ ተቀምጣ መጠጥ እየጠጣች አንድ ሰው በሯን ያንኳኳል። ሰውየው ከሷ ጋር ሲጨቃጨቅ ባርቲ ቁጭ ብሎ ያየ ጃክ የሚባል የስራ ባልደረባው ይመጣበታል። ባርቲ ደንግጦ ቪዲዮውን ሲዘጋ የዋሲፍ ቪዲዮ ያየህ ነው እንዴ ብሎ ይጠይቃል። ጃክ በፈረቃው ቦታውን ተክቶ ባርቲ ከመንገድ አይስክሪም ገዝቶ ወደ ቤቱ ይሄዳል። ባርቲ ቁጭ ብሎ የከረንን ቪዲዮ ያየ የምትናገረውን እየተናገረ ይለማመዳል። በመካከላቸው አለመግባባት ሲፈጠር የተጨቃጨቁ ድንገት ሽጉጥ ከቦርሳዋ ሲወድቅ ይመለከታል። ባርቲ ወዲያውኑ ለአለቃው ደውሎ ከመደንገጡ የተነሳ ማውራት አቅቶት በፍጥነት መኪናውን አስነስቶ ወደ ሆቴል ይሄዳል። ጃክ ውጭ ላይ የባርቲን መኪና አይቶ ባርቲ እስካሁን እዛ እንዳለ ገምቶ የሽጉጥ ድምፅ ይሰማና ወደ ውስጥ ሲመለስ ባርቲ ተቀምጦ ያገኛል። ባርቲ ከረን ሞታ አጠገቧ ቁጭ ብሏል። ጃክ ምንም ነገር እንዳይነካ አስጠንቅቆ ወደ ውጭ ወጥቶ ለፖሊሶች ይደውላል። ነገር ግን ባርቲ ጃክ ልክ እንደወጣ ደምዋን ነክቶ ልብሱ ላይ ይጠርጋል። ባርቲ የደበቀውን ካሜራዎችና ሚሞሪውን አውጥቶ በድንገት ጥሎ ይሄዳል። በማግስቱ ፖሊሶቹ ወደ አለቃው መጥቶ ስለ ባርቲ ጠየቁት። አለቃው ባርቲ ከዛ በፊት ምንም አይነት ችግር እንደሌለው ይገልጻል። ፖሊሱ ወደሱ ሲመጣ ባርቲ ተነስቶ ቆሜና ሁኔታውን ማስረዳት ይጀምራል። ከስራ ወጥቶ አይስክሪም ገዝቶ ወደ ቤቱ እንደሄደና ከዛ ቦርሳውን ረስቶ ወደ ሆቴሉ እንደተመለሰ ይናገራል። ፖሊሱም ቦርሳውን ሆቴል ውስጥ ረስቶት ከሆነ አይስክሪም በምን እንደገዛው ይጠይቃል። ልብሱም ደም ስላለበት በወንጀል ተጠርጥሮ ወደ ፖሊስ ጣቢያ ይወሰዳል። የከረን ባለቤት ፖሊሱን አግኝቶ ባርቲ ገዳዩን ሰው ማወቁን ይጠይቃል። ከረን ራሷን ለመከላከል ሽጉጥ ይዛ እንደነበረም ያሳውቃል። የባርቲ እናት መታ ልጇን እንዲፈቱ ከፖሊሶቹ ጋር ትከራከራለች። እሷም ልጇን ይዛ ወደ ቤቷ ትመለሳለች። እናቱም የሚነግራት ነገር ካለና ችግር ካለው እንደምትረዳው ነገረችው። ባርቲ ወደ ክፍሉ ገብቶ ድጋሚ ቪዲዮውን እያየ ከረንን የገደለ ሰው እጁ ላይ የወፍ ንቅሳት እንዳለው ይረዳል። በቀጣዩ ቀን ባርቲ ወደ ሌላ ቦታ ይዘዋወራል። በመጀመሪያው ቀን አንድሪያ የምትባል ሴት ወደ ሆቴሉ መታ ክፍል ያዘች። ባርቲ ካሜራውን ከረባት ውስጥ ደብቆ ስለነበር ወደ ቤቱ ተመልሶ ቪዲዮዋን እያየ እያወራ ይለማመዳል። በንጋታው ወደ ሱቅ ሄዶ ሱቅ ውስጥ ከአንድሪያ ጋር ይገናኛል። አብሮ ያወሩ ባርቲ ከሰው ጋር የመቀራረብና የማውራት ችግር እንዳለበት ነገራት። እሷም እሱ የተሻለ እንደሆነና ወንድሟ ከሱ የባሰ እንደሆነ ነገረችው። ባርቲ ሁሉም ነገር ከሰው እያየ እየተለማመደ እንደሆነ ነገራት። ነገር ግን ስለ ካሜራው ምንም ነገር አልተናገረም። ወደ ቤቱ ተመልሶ ሚሞሪ ካርዱን እየፈተሸ አንዱ ይጎልበታል። ፖሊሶቹ ሆቴል ውስጥ እየፈተሹ ባርቲ ጥሎት የነበረውን ሚሞሪ ካርድ አገኙት። ፖሊሶቹ ከሰውየው ጋር ሆኖ ቪዲዮውን እያዩ እግራቸው ብቻ ስለሚታይ ማንነቱን ማወቅ አልቻሉም። ሰውየው ለፖሊሶቹ ከባርት ውጪ ማንም ሊያውቅ አይችልም፣ እሱ መታሰር አለበት ይላል። ፖሊሱ ወደ ጃክ ሄዶ ስለ ባርቲ ይጠይቃል። ጃክ የዛን ቀን ቪዲዮ ያየ ልክ ሲገባ ደንግጦት ቪዲዮውን ሲዘጋ የዋሲፍ ቪዲዮ ያየ መስሎኝ ነበር ይላል። አንድሪያ ወደ ክፍሏ የተመለሰች ባርቲ ፖሊሶቹ ቤቱ ሙሉ ፈትሾት ስለነበር የሚስተካከል ነገር ካለ አሳውቂኝ ይላታል። ወደ ክፍሏ ስትገባ በድብቅ ካሜራ ይከታተላታል። አንድሪያ ወደ መዋኛ ገንዳ ስትሄድ ሄዶ ከሷ ጋር ማውራት ይጀምራል። አብሮ ተቀምጦ ያወሩ በቀደም አብሮት የነበረውን ሰውዬ ማን እንደሆነ
ጠየቃት። እሷም መልስ ከመስጠቷ በፊት ፍቅረኛ እንዳለው ጠየቀችው። ፍቅረኛ እንደሌለው ሲነግራት በአይምሮ ውስጥ በዛ ሰዓት ምን እያሰበ እንደሆነ ጠየቀችው። እሱም ተነስቶ ከሳማት በኋላ ደንግጦ እየተሰሰተ ይቅርታ ጠየቃት። እሷም ምንም እንዳልሆነ ነገረችውና አጠገቡ አስቀምጣ መልሳ ሳመችው። ብቸኝነት ሰዎችን ግራ እንደሚያጋባ ነገረችውና አጽናናችው። እሷም ፍቅረኛዋ ሌላ ሴት አግብቶ እንደሆነና ብቻዋ እንደሆነች ነገረችው። እሱም ካሁን በኋላ ብቻዋ እንዳልሆነች ከሷ ጋር መሆን እንደሚፈልግ ነገራት። እሷም ተስማምታ ወደ ክፍሏ ትመለሳለች። በንጋታው እሱ ጸጉሩን አስተካክሎ አዲስ መኪናና ልብስ ይገዛል። ከዛ እሷን ለማግኘት ወደ ሆቴሉ ሲመጣ ከሌላ ወንድ ጋር ያገኛታል። የሰውየው እጅ ላይ ባርት መጀመሪያ ቪዲዮ ላይ አይቶት የነበረው ንቅሳት ይታያል። ባርት ካራንን የገደላት ያ ሰው መሆኑን ይረዳና ወደ ቤቱ ይመለሳል። ወደ ቤቱ ሲመለስ ፖሊሶቹ ኮምፒውተሩን ሲፈትሹ ኮምፒውተሩ ባዶ ሆኗል። ባርት ምክንያቱን ሲጠየቅ ከጊዜ ወደ ጊዜ ዲሌት እንደሚያደርግ ነገራቸው። እነሱ ከሄዱ በኋላ የደበቀውን ካሜራዎች መከታተል ሲጀምር አንድሬያ ሆቴል ውስጥ ከሰውየው ጋር አልጋ ላይ ናቸው። ባርት ይሄንን ካየው በኋላ ደብሮት ስራውን ትቶ ሁሉም ነገር ትቶ ይተኛል። እናቱ ወደሱ መጣ ምንም አይነት እንቅፋት ቢፈጠርም ወደ ህይወቱ ተመልሶ እንዲኖር ታበረታተዋለች። በሚገርም ሁኔታ እስከዛሬ አብሯት በልቶ የማያቅ ልጅ ወደ እናቱ መጥቶ አብሯት ይበላል። በዛ ምሽት የካራን ባልና አንድሬያ መኪና ውስጥ ተቀምጦ ሲነጋገሩ እንመለከታለን። እዚህ ጋር የካራን ገዳይ እሱ ራሱ መሆኑን እንረዳለን። አንድሬያ ባርቲን ለማየት ወደ ቤቱ ትመጣለች። እሱም ባደረገችው ነገር ልቡ እንደተሰበረው ነገራት። እሷም ካሁን በኋላ እንደማታስቸግረው ቃል ገብታ ትሄዳለች። በዛ ምሽት ባርት ቁጭ ብሎ ካሜራውን እያየ ሰውየው ከአንድሬያ ጋር ሲጨቃጨቁና ሲጣሉ አይቶ ወደ ሆቴል ይሄዳል። ባርት ወደ ክፍሉ ሲገባ ሰውየው ወጥቶ ይሄዳል። ከዛም ለአንድሬያ ምን እንዳደረገች አይቻለሁ እያለ የደበቀውን ካሜራ ወጥቶ ያሳያታል። እስከዛሬ ሲከታተላት እንደሆነ አወቀችና በጣም ተናዳ ለምን እንደሆነ ጠየቀችው። እሱም ለክፉ እንዳልሆነ ሰዎች የሚያደርጉትን እያንዳንዱን ነገር ከቪዲዮ እያየ እንደሚማር ነገራት። ባርት ከዚህ ቀጥሎ የሚያሳይሽ ነገር አለ ብሎ ወደ ቤቱ ይጋብዛታል። ቤቱ እንደደረሱ የካራንን ግድያ የሚያሳይ ቪዲዮ ያሳያታል። ቪዲዮውን ካየች በኋላ በጣም ተጨንቃ ለሌላ ሰው አሳይቶ እንደሆነ ጠየቀችው። ማንም እንዳላየው ነግሯት በጣም ተጨንቃ ስለነበር ማረፍ እንዳለባት ነገራት። ከዛ ሁለቱ ተቃቅፎ አብረው ይተኛሉ። ጠዋት ሲነሳ ሻንጣዋን አዘጋጅታ አብሯት እንዲሄድ ጠየቀችው። በህልሙ ነበርና የእውነት ከእንቅልፉ ሲነቃ እሷ የለችም። እውነታው እሷ የካራንን ቪዲዮ ያለበትን ፋይል መያዣውን ይዛ ጠፍታለች። በኋላ ባርት ትታ የሄደችውን የካራንን ሽጉጥ ከአልጋው ያገኛል። ፖሊሱ አንድሬያ የነበረችበትን ክፍል ገብቶ ደም ያለበት ልብስና የተደበቀ ካሜራ ያገኛል። አንድሬያ ወደ ሰውየው ሄዳ ቪዲዮ ያለበትን መያዣውን ለሰውዬ ሰጠችው። እዚህ ጋር አንድሬያ እና ሰውየው ፍቅረኛሞች መሆናቸውን እንረዳለን። የባርት እናት ክፍል ውስጥ የሽጉጥ ድምጽ ሰምታ ለፖሊሶች ትደውላለች። ፖሊሶቹ መጥቶ ወደ ክፍሉ ሲገቡ ባርት ሚሞሪ ካርዶችንና መልእክት ጽፎ አስቀምጦ ሄዷል። ፖሊሶቹ ቪዲዮውን ሲያዩት ካራንን የገደላት ሰው ባሏ ራሱ መሆኑን ይረዳሉ። በመጨረሻ አንድሬያ እና ሰውየው ለማምለጥ ሲሞክሩ ፖሊሶቹ ተከትሎ ያዙት ማለት ነው።